ጽናት ሁሌም አባቷ ሲመጣ የምትደነባበረው ነገርስ የምትዋሸው ውሸትስ ለምን ናሆሜ እንዳለውም እውነት ተናግራ የመሸበት አታድርም። እነኛ አባት ልጃቸው እየተማረች እንደሆነ ተምራ ነገ ትልቅ ቦታ እንደምትደርስ አምኗል። በትምህርት ደግሞ እሳቸው ያምናሉ። እሷ ግን ሁሌም እሳቸው ሲመጡ ዩኒፎርም እየለበሰች የሆነ ቦታ ውላ ውላ ከጓደኛዋም መንገድ ላይም ብቻ የሆነ ቦታ ውላ አስመስላ ትመጣለች። ውሸት ግን እስከ መቼ ይቀጥላል? አይቀጥልም። እውነት መቼም እውነት ነች። እውነት ትመነምናለች እንጂ አትበጠስም ይባላል። ስለዚህ ይህን አባት ሁሌም መዋሸት አያስፈልግምና እውነታውን ተናግሮ የመሸበት ማደር። ጽናት ሁሌም አባትሽ እየዋሸሽ አትኑሪ፣ በቃ ንገሪያቸው፣ ይረዳሉ። ያለው ነገር ምንም ሳትደብቂ በዚህ በዚህ ምክንያት ነው ትምህርቴን ያቆምኩት ብለሽ እውነታውን ከስራ አልተመቸኝም ብቻ ብለሽ የሆነ ነገር ፈጥረሽ ንገሪያቸው ማለት ነው። እሳቸው እንዳሉትም በእርግጥ መጀመሪያ ውጤት ታሳይ ነበረ። በአሁኑ ሰዓት አታሳይም። እስቲ ውጤቴም ይልኝ ብለሽ አትጠይቅኝም ለምንድን ነው ሲሉሽ ተንተባተብሽ። እንትን ሄደ መጣ ምንድን ነው ውጤት ሄዶ የሚመጣ ነገር አለ እንዴ? ስለዚህ ይሄን የውሸት አንዱ ነውና እሳቸው ሳይማሩ ይገባቸዋል እኮ አባቶች ሳይማሩ ነው የሚያስተምሩት። የስትቅበዠብዢ ብዙም አላስጨንቁሽም፣ ሳይገባቸው ቀርቶ አይደለም። ስለዚህ አባትሽን ምንም አትደብቂም። እንዳልሽውም አባትሽ ለፍተው ደክመው በእንጀራ እናት አላሳድጋትም ብለው እንግዲህ ብቻቸውን አሳድገውሻል። የእሳቸውን እሺ አልተማርሽም በተለያየ ምክንያት ግን ንገሪያቸው ነው። መቼ ነው የምትመረቂ? የምትመረቂበት ቀን ሲደርስሽ ምን ትያቸዋለሽ? ስለዚህ እውነቱ ተናገሪና የመሸበት እደሪ ማለት ነው። በቃ ይሄ ነው መቼም ያኔ እውነት ነው ተደብቆ ስለማይቀር ብሄድ የሆነ ጊዜ በቃ እውነት ስለሆነች ማለት ነው። ስለዚህ ተናገሪ እንደው ምልሽ። ሌላ ደግሞ የኪራ አባት ዲያስፖራው መጡ ማለት ነው። የኪራ አባት ባልታሰበ ሁኔታ ያው ወደ ቤት ከች ብሏል። ኪራም በጣም ደነገጠ። ኪራ ብቻ ሳይሆን የቤቱ ያለው ሁሉም በድንጋጤ ፈዘዘ። እኔም ልብስ ልቀይር፣ እኔም ምሳ ላምጣ፣ እኔም እንትን ልበል እያለ ሁሉም ተበተነ። ማን ቀረ? የጽናት አባትና የክሩቤን አባት። ሁለቱ ደግሞ መተዋወቅ ጀመሩ እዛው። ታዲያ ምን ይሰራሉ? ስራ ነውና። እንዴ አንተ ማነህ? እኔ የክሩቤን አባት እኔም የጽናት አባት ተብሎ እንግዲህ ሁለት አማቻቾች ናቸው ወይስ ምንድን ናቸው? እነሱ እንደዛ። አዎ ለካ ሰላም ተወረስችዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኩራትና ክቡራን ቻናሎች ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁን ቆዩ። ሁላችሁም እንዴት ናቸው? እና መግቢያ ላይ እንዳልኳችሁም እውነት ተናግሮ መሸበት ማደር ነው። አሁን የምንጠብቀው እንደው በዚሁም ጥሩ አጋጣሚ ነው። እውነቱ ተነጋግሮ ሽማግሌ በዛም በዚህም ሳይባል ወዴት ሊላክ ነው? ጽናት ጋር የሚላክ። ምክንያቱም አባታቸው ነው የሚፈለጉት። አባቱ ደግሞ እዚህ ስለመጡ የሆነ ፕሮግራም አድርጋችሁ እዚሁም ላይ ያው ፈጽሙት ማለት ነው። እዛ ቢላክም ሽማግሌው ሰው የለም፣ የሚደግስም ሰው ስለሌለ እሳቸው ብቻ ስላሉ እዚህ ጋር የሆነ ሆቴል አዘጋጃችሁ ብቻ የሆነ ፕሮግራም ነገር አዘጋጃችሁ እዚሁም ተናግሮ በቃ ተጋቡ፣ በዚሁም ጣጣው ጨርሱ ማለት ነው። እስከ መቼ ይሄን ነገር ይቀጥላል? ክሩቤ አባትም አጅሬ ናቸው፣ ገብቷቸው የገባቸው ናቸውና ከመቼ ጀምረህ ነው የጽናት እንደዚህ መቆርቆረ ጀመርክ? እውነት ነው እኛም ጥያቄ ነበር። ክሩቤ አባት እሱ ስለማያውቁ ነው እንጂ እኛ ብዙ ነገር ብለነው ነበረ። እዚህም ደግሞ ደረሰ። በስንት መከራ መሰሉት። አንዴ ሲሰድባት፣ አንዴ ሲያንቋሻት፣ አንዴ ክብሯ ዝቅ ሲያደርግ፣ በመጨረሻም ሁሉም አያየና የምታስፈልገው ወይም ደግሞ የሱ የምትሆነው ሴት ጽናት መሆኑ ሲገባው አሁንም ታልተነሳበት ማለት ነው። እኔ ብዙም አላምነውም በነገራችን ላይ እሱ ልጅ ማለት ነው። እንደንትን ነው ግልብጥ ቢለው። ስለዚህ ካልተነሳበት በስንት ውጣ ውረድ መከራ ነው
የክሮቤ አባት እርሶ ስለማያውቁ ነው። እኛን እናውቃለን። የሱ ጉድ ማለት ነው። ሲያስለቅሳት ነው የኖረው። ሲያስለቅሳትም እሷ ግን ያደራ ልጅ ነው አሰሬ አደራ ብላኝ ነው ሄደችው። ምንም ቢያደርግ ያው አልቀየመውም ብላ ያው የማይችለው አይሰጠው ምንም ይባላል፣ ላያስችል አይሰጥም ይባላል። ስለዚህ መታገስ ዋጋ አለው የሚባለው በጽናት አየን ማለት ነው። ያ ሁሉም ሲያስቃያት የተለያዩ ሴቶችን አምጥቶ ሲያናድዳት ብዙ ነገር አድርጓታል። የመጡ ሴቶች ደግሞ የእሱ እንዳልሆኑ ጊዜያዊ እየሸወዱት እንደሆነ እየጋጡት ስለሆነ ሲገባው ሁሉም አውጥቶ ጣሎ። በመጨረሻም የኔ የምታስብ የኔ የምታዝንልኝ ጽናት ነች ብሎ በ11ኛው ሰዓት ወደ ጽናት መጣ እንጂ በስንት መከራ በቀላሉ አይደለም። እነሷው እርሶ የገባውነትና ከዚህ በኋላም ያለው ነገር ያ እውነቱ የጽናት አባቱም ስለሚያውቁ ደስ ሁለቱም ያራዳ ልጆች ይመስሉኛል። ያራዳ አባቶች ይመስሉ። ስለዚህ ተነጋግራችሁ እዛው መፈጸም የተሻለ ነው ማለት ነው። የክሩቤ አባት ድንገት ነው መጡት። ሀታ የክሩቤ እናት መምጣታቸውም አታውቅም። ስለዚህ ደውልላት፣ ግን እኔ መምጣቴን አትንገራት አሉ። ለምን ሲል ጠየቀ። እኔ ትንሽ አሞኝ እጅ ላይ የእጅ ወለምታ ወይም ደግሞ ስብራት ወለምታ ስለገጠመኝ ነው መጣሁት። ትንሽ ጊዜም እዚህ ከአንተ ጋር ለማሳለፍ አሁን ታሽቻለሁ፣ ተሽሎኛል አሉ። አሁን እንዴት ሊሆኑ ነው? የጽናት አባት እዚህ፣ የኪሩቤ አባት እዚህ። እነዚህ ስንት ናቸው? የት ሊቀጩ ነው? ምን ነው በሉ። አዎ አብዝተውላ። እኔ በመጀመሪያ እንደዚህ የሆነ ፍቅር መጨረሻው አያምርምና በጣም አፈላችሁ። ጭራሽ ማድ ቤት ሄዳችሁ መሳሳም ጀመራችሁ። ይሁኝ ብላችሁ ከኋላ ደብቁኝ እንዳትሉ። ክሩቤ ደግሞ እኔ ፍጹም አላምነውም ከኋላ የሚመጣው ነገር። ሜሮን ደግሞ ደግመሽ ስለመጣሽ እጅግ በጣም ደስ ብሎናል። የዚህ ጀማ አንቺና ናሆሜ ድምቀት ናችሁና ቀጥሎ። የጽናት ደግሞ አንቺ እቃ ታስፈልጊያታለሽ በሁሉም ነገር። የጽናት አባት በአዲስ አበባ ፖሊስ ያለ በአዲስ አበባ ሌቦችን ተዘርፈዋል። የተዘረፉት ጤፋቸው፣ ስልካቸው፣ ሁሉም ነገራቸው ዝርፍ ብለው እንግዲህ መንገዱ ራሱ ጠፍቷቸው አንዴ ወዲህ አንዴ ወዳ እያሉ በዚህ ፀሐይ እየተንገላቱ ነበረ። እንግዲህ ከተሞች ሌቦች አስቸገረው። ምናልባት አያውቋቸውም ይሆናል። ብቻ ለያዝልህ ስላሉት አምጡት አባቴ እኔ ላሳርፎት ልሸከም ብሎ ስልኩም ልብሱም ጤፉም ከገጠረ መጣ። ሁሉም ሌቦቹ ተሸክሙ ሄዱ ነው እንጂ ተሸክሞ ሄዱ። በመጨረሻም ልጃቸው ጋር ራሱ ለመደወል ተቸገሩ። አንድ ወጣት አገኛቸው። አባት ምን ነው አመሙት እንዴ? ብዙ ጊዜ ነው ሳያችሁ፣ ቆሜ ሳያችሁ እዚሁ ነው አላችሁ፣ ምናልባት ከታመሙ ብዬ ሲል ያለው ነገር ነገሩት። ልጄ ተባረክ። እኔ አይ አልታመምኩም፣ ተዘርፌ ነው እዚህ መኪና መናኸሪያ አካባቢ ጤፌም ልብሴም ስልኬም ሊያዝልህ ብሎ ጠለፈኛሉ። አሁን ልጄን ጋር መደወልበት የለም። አይ ከተማ ሰው እኮ ያምኑ፣ ለምን አመኑ? ብዙ ሌቦች አሉ ስለሆነ አይ ሁሉም አይደለም፣ እንዳንተ አይነቱም ደግሞ መልካሞቹ አሉ። ይኸው እየመጣህ የምትጠይቀኝ ምን ሆን ከአባቴ ብለህ የምትጠይቀኝም አለ። ሁሉም በጀማ መጨፍጨፍ አይቻልም አሉ ነው እንጂ እውነት ነው። አንድ ሰው ባጠፋው ሁሉም መወቀስ የለበትም። በመጨረሻም የልጆን ስልክ ቁጥር ካወቁ ልደውልና ላግኛኝ ወዳሉ። እሳቸውም ደግሞ ጎበዝ ናቸው፣ በአእምሯችሁ ናቸው ቁጥር የያዙት። ቁጥሩ ሲጸድ መታ አድርጎ ከጽናት አገናኘ። ጽናትም ደግሞ ከኪራይ ጋር መጥቶ ወደ ቤት ወሰዳቸው። ደስ አላቸው። እንግዲህ ያው እሳቸው ሲመጡ ምንድን ነው ቂሳ ነው የሚናገሩት እና የድሮ አባባሎች ትክክለኛ ነገሮች እንደ ቂሳ አድርገው ታሪክን የሚያወሩት ነገር እጅግ በጣም ደስ ይላል ማለት ነው። በአባቶች የድሮ ታሪክ ሲወራ እንግዲህ በአንድ ማድ ሁሉም ሰብሰብ ብለው በልተው ጨርሰው ሲጫወቱ ነው እንግዲህ የክሩቤን አባት ባልታሰበ ምክንያት ባልታሰበ ድንገት ነው መጡት። እጅግ በጣም ነው እንደሚለው ደስ ይላል።
እንደው ከታሰበ ይልቅ ያልታሰበ ነገር ሲገጥም ደስ ይላል። አሁን እሳቸውም ይቆያሉ፣ ሁለቱም ይቆያሉ። ስለዚህ ከቆያችሁ አይቀር በዛውም ሽማግሌውም እዛው አድርጋችሁ ካልሆነ ክሮቤብ እናት መታ እዚሁን ጉዳዩ ጨርሳችሁ ወደ ገደለው ብትገቡ ባይ ነኝ። ሰላማችሁ ይብዛ። እንወዳችኋለን። ላይክ እያደረጋችሁ ባይ